ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላምና በጤና አደረሳችሁ አደረሰን። ይህ አብይ ዜማ ነው። ለብዙ ጊዜያት እንግዲህ እናንተን በመንፈሳዊ አገልግሎት ቀን ከሌሊት ሳይል የቅድስት ቤተክርስቲያናችንን ትምህርት የምናስተላልፍበት እንዲሁም ደግሞ ለቤተክርስቲያን በተቻለን አቅም ድምፅ ለመሆን እንደ እግዚአብሔር ቸርነት እያገለገልንበት ያለ ሚዲያ ነው። ስለዚህ ለሚዲያው አዲስ የሆናችሁ ሰዎች ሚዲያውን ሰብስክራይብ በማድረግ ለሌሎች ደግሞ ቪዲዮውን ካያችሁ በኋላ በማካፈል መርሃ ግብሩን አገልግሎቱን እንድትደግፉ ከወዲሁ ማሳሰብ እወዳለሁ። እንግዲህ እንደምታውቁት ልደት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደትን በዓል ስናከብር ምን ማድረግ እንዳለብን የተወሰኑ ሐሳቦችን ወደ እናንተ ለማድረስ ነው ብቅ ያልኩት። እግዚአብሔር አምላካችን በልደቱ ሰላሙን፣ አንድነቱን፣ ፍቅሩን ያብዛልን። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰው በጎ ፍቃድ ይላል። ይሄ እንግዲህ የጌታችን የአምላካችን የእግዚአብሔር ልደት ስናከብር ምን ማድረግ እንዳለብን መጽሐፍ ቅዱሳዊ በሆነ መንገድ ሕይወታችን እንድንመራ ለኛ እግዚአብሔር የሰጠን መመሪያ ነው። ይህንን መመሪያ ይዘን ነው ልደትን ማክበር ያለብን። በዚህ የልደት ቀን የተለያዩ ሐሳቦችን የምናከናውን ሰዎች አለን። ልደትን ተገን በማድረግ ወይም ደግሞ የቤተ ክርስቲያንን መንፈሳዊ በዓላትን ተገን አድርገን ምክንያት አድርገን ያልተገቡ ስጋዊ ፍቃዶችን የምናከናውን ሰዎች አለን። ከዚህ ተቆጥበን መንፈሳዊውን ሰማያዊውን ነገር በማሰብ ከእግዚአብሔር ጋር በምስጋና እንድናሳልፍ ነው ቅድስት ቤተክርስቲያን የምትመክረን። እንግዲህ ይሄ ቃል የተናገሩት ወይም ይሄን መዝሙር የዘመሩት ቅዱሳን መላእክትና በምድር ሰዎችን አቋቸው አይጠቅሙም አይበጁም ያሏቸው በእኔና በእናንተ አነጋገር ተራ የምንላቸው ሰዎች አይነት የሆኑ ነገር ግን በምድረ በዳ በጎችና ከብቶቻቸውን የሚጠብቁ እረኞች ናቸው። ለነዚህ ለእረኞች የተገለጡላቸው ቅዱሳን መላእክት ናቸው። እነዚህ ቅዱሳን መላእክት ዕለት ዕለት የአምላካቸውን ፊት የሚያዩ የተፈሩ እጅግ የእግዚአብሔር ታላላቅ ሰራዊቶች ናቸው። እነዚህ ሰራዊቶች ለመላእክቱ ተገለጡ። መጽሐፉ የሚናገረው ድንገትም ብዙ የሰማይ ሰራዊትም ከመላእኩ ጋራ ነበሩ። ልብ በሉ፣ ከመላእኩ ጋራ ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ ነው የሚለው። ምንድነው ያሉት? መጀመሪያ ላይ ያነበብኩላችሁ ቃል ክብር ለእግዚአብሔር በአርያም የሚል ዝማሬ። ይሄ ዝማሬ የተዘመረው መላእክትና እረኞቹ ናቸው። መላእክቱ ከሰማይ ሲወርዱ ምድሪቷ በብርሃን ተመላች። መጽሐፉ የሚናገረው የእግዚአብሔር ክብር መላእክቱን የእግዚአብሔር ክብር እረኞቹን ምን ብሏቸው ነበር ይላል? ከቧቸው ነበር ይላል። በእግዚአብሔር ክብር እንድንከበብ በእግዚአብሔር ሰላማችን እንዲሰፍን ሰላም ያጣን ሰላም እንድናገኝ ረፍት ያጣን እንድናርፍ የተጨነቅን ሰላማችን እንዲመለስ ሰላማዊው ኢየሱስ ክርስቶስ ወደ ልባችን መቅደስ እንዲገባ እኔና እናንተ በልደቱ ማድረግ ያለብን እንደ ቅዱሳን መላእክቱና እንደ እረኞቹ ቤተልሔም በምትባለዋ በሰላም ደጅ የእንጀራ ቤት በሆነችዋ በእግዚአብሔር መቅደስ ተገኝተን ስብሐተ እግዚአብሔሩን ከካህናቱ ጋር ተሳትፎ ማድረግ ነው። ልደቱ መሰረታዊው ዓላማው ይሄ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ሲታሰብ እንግዲህ የጌታችን መወለድ ዓመተ ምሕረትን ለሁለት የከፈለ ነው። ምን በማለት ዓመተ ፍዳ ዓመተ ኩነኔ የጨለማ ዘመን ያ የሰው ልጆች ወደ ሲኦል የሚጋዙበት ሰዎች የጽድቅ ስራ ሰርተው ጽድቃቸው እንደ መርገም ጨርቅ የሆነበት ያ ዘመን አበቃ። ለአባቶቻችን የተሰጠው ተስፋ እግዚአብሔር አምላካችን ለአዳም የገባው የተስፋ ቃል ተፈጸመ ብለን የምናመሰግንበት ማለት ነው። ያ የጨለማው ዘመን አለፈ እያለ ነው። እንደገና እንግዲህ አሮጌው ሳልፍ አዲስ ይተካልና በጌታችን በመድኃኒታችን በኢየሱስ ክርስቶስ ልብ በሉ በማርያም ልጅ አዲስ ዘመን ጀመርን። እርሱም የምህረት ዘመን
ተብሎ ይጠራል ማለት ነው። ክርስቲያኖች ይሄ ቀላል እንዳይመስላችሁ። መጽሐፍ ሲናገር ጌታችን በስጋ ማርያም ተገልጦ በሚያስተምርበት ዘመኑ ለቅዱሳን ሐዋርያቱ እንዲህ ብሏቸው ነበረ። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ ሰላም አይደለም ብሏቸዋል። ምክንያቱም ክርስቶስ ሰላም ነው፣ ክርስቶስ ረፍት ነው፣ ክርስቶስ የህይወት ውሃ ነው። ስለዚህ ይህንን የልደቱን ነገር በማሰብ እኔና እናንተ በመቅደሱ ተገኝተን ቤተክርስቲያን የምትለን በማድረግ ማሳለፍ ይጠበቅብናል እንጂ ልደቱ በመብላትና በመጠጣት በመስከር በመዳራት የምናሳልፈው አይደለም። ዛሬ በተለያዩ ስፍራዎች የተለያዩ ድርጅቶች በመገናኛ ብዙሃን ይሄንን ሰላማዊ የጌታችንን ልደት በማስመልከት የሚጋብዙን ስጋዊ ሐሳቦች አሉ። የተለያዩ ድርጅቶች ራሳቸውን በምን አይነት መንገድ ለማስተዋወቅ ክርስቲያን መስለው ክርስቲያን የሚል ስም ይዘው ክርስቲያን ነን ብለው ግን ከጨለማው ገዢ ከጨለማው ሰራዊት ጋር የሚሰሩ በጣም ብዙ ሰዎች አሉ። ስም ያላቸው በግብራቸው የሞቱ ብዙ ክርስቲያኖች አሉ። እግዚአብሔር አምላካችን በልደቱ እንዲህ ካለ ክርስቲያኖች ከደከመ እንዲህ ካለ ከጨለማ ህይወት እርሱ በቸርነቱ ነጥቆ ያውጣን ሁላችንንም። ስለዚህ ረፍት እንዲሆንልን በእውነት ዘመናችን ሰላማዊ ቀመር በተዘረጋው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃል ተመርተን የእግዚአብሔርን መንግስትና ጽድቁን በየጥቂቱ እየተመኘን እየፈለግን ቅዱሳን የሄዱበትን ፈለግ ተከትለን የእግዚአብሔርን መንግስት እንድንወርስ እንደ አባቶቻችን እንደ ቅዱሳን በክብር እንድንታይ እንድንከብር አምላካችን በቸርነቱ ይርዳን። የጌታ ልደት ልብ በሉ የአዳም ካሳ የተመለሰበት አዳም ልብ በሉ ከመላእክቱ ጋር ተለያይቶ ነበር ከሰማይ ሰራዊት ጋር ከአምላኩ አባቶቻችን ሲናገሩ እግዚአብሔርን ያክል ጌታ ገነትን ያክል ቦታ አዳም በበደሉ አጣ። በኃጢአት ምክንያት ከገነት ወጣ። መውጣት ብቻ አይደለም እርቃኑን ቀረ። በህሊና ጽልመት ተያዘ። አምላኩን ማየት አልቻለም። መጽሐፍ ሲናገር በእግዚአብሔርና በሰው መካከል ታላቅ መጋረጃ ነበር ይላል። ይህ መጋረጃ ኃጢአት ነው። ይህንን ኃጢአት ይህንን መጋረጃ የሆነውን በደል ሊቀደው የእግዚአብሔር ልጅ ተገለጠ። ዮሐንስ በመልእክቱ ምን አለ? የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ክርስቲያኖች የእግዚአብሔር ልጅ የተገለጠው በደላችንን ሊያጠፋ በደላችንን ሊሰርዝ ነው። ስለዚህ የዛሬ 2000 ምናምን ዓመት በደላችን ኃጢአታችን ተሰርዟል። እኛ ኦርቶዶክሳዊ ነገረ ድህነቱን ስንናገር ከብስራቱ እስከ እርገቱ ያለው የኛ የመዳን ጉዳይ ነው። ስለዚህ ይሄንን ልደት እንዲህ ባለ መልኩ እንድናከብር እግዚአብሔር አምላካችን ሁላችን በቸርነቱ ይርዳን። አመፃ ከኛ መውጣት አለበት። ዘረኝነት አመፅ ነው። ዘረኝነት መርገም ነው። መለያየት ክፋት ነው። መለያየት የጨለማው ገዢ ሐሳብ ነው። በሰማይ መላእክቱ ሊለያያቸው ልብ በሉ ቅዱስ ገብርኤል አምላካችንን እስክናውቅ እንጽና እንቁም በህላዊ ነው ብሎ እንደተናገረ በእውነት የጨለማው ገዢ የሚሰብከው ክፋትን፣ መለያየትን፣ ተንኮልን ነው። እኛ ግን የሰላማዊ የክርስቶስ ኢየሱስ ልጆች ለዓለም የምናውጀው ሰላም ነው። ለቅዱሳን ሐዋርያት ጌታችን ሲነግራቸው እናንተ የዓለም ጨው ናችሁ። ልብ በሉ ክርስቲያን የዓለም ጨው ነው። ጎረቤቱን የሚያጣፍጥ ጓደኛውን የሚያጣፍጥ ለወገን ለዘመዱ የመነሳት ምክንያት የሚሆን ነው ክርስቲያን። ስለዚህ እንደ መላእክቱ ነጭ ለብሰን ወገኖቼ ስንመላለስ ውስጣችን ጥቁር ከሆነ ጌታችን ኢየሱስ ክርስቶስ አይከብርም። ስለዚህ ልባችንን አንጽተን ልባችን ሲነጻ ልብሳችንን ቢነጻ መልካም ይሆናልና በዚህ መንገድ እንድናከብር መልእክቴ ነው። እንግዲህ ይሄ አብይ ዜማ ነው። እንዲሁ በዚህ ሚዲያ ላይ የተለያዩ መንፈሳዊ አገልግሎቶችን በተሻለ መልኩ እናቀርባለን። የእናንተ አብሮነትና የእናንተ እገዛ ግን እንዳይለየን። በእውነት ይሄ በዓል ሁላችን ብርሃን የምናይበት ይሁንልን። ጌታ ብርሃን ነው። ጌታ ሰላም ነው። ጌታ ፍቅር ነው። ጌታ የሁሉ ነገር መጀመሪያ ነው። የሁሉ ነገር ማዕከላዊ ነው። የሁሉ ነገርም ፍጻሜ ነው። ዘመናችን ሁሉ በሱ እንዲጠቀለል የሱ መልካም ፍቃድ ይሁንልን። መልካም በዓል ይሁንላችሁ።